ሰላም የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ ደግሞ አሪፍ አትክልት እንሰራለን። ጎመን በድንች እንደዚሁም ካሮት ጨምረንበት በጣም የሚጣፍጥ ጾም ስለሆነ ለጾም የሚሆን እንደዚሁም ጤነኛ ምግብ ነው። በጣም ይጣፍጣል። ይሄው እንደምታዩት ጊዜ የማይፈጅ 10 ደቂቃ ውስጥ አሪፍ ምግብ ሰርተን መመገብ እንችላለን። እዚህ ላይ የተጠቀምኩት ሽንኩርት ሽሪሜሪ ነው። ነጭ ሽንኩርትም ሽሪሜሪ ነው የተጠቀምኩት። እዚህ ጋር ጣፍጣሉ የምላቸውን ቅመሞች ነው የጨመርኩት። የምትፈልጉትን ቅመም መጨመር ትችላላችሁ። ከዛ በመቀጠል እንደምታዩት ድንች ጨምሬያለሁ። አሁን ይሄው ጎመኔን ስለቀቀልኩት አሁን መጨመር አልፈልግም። ጎመኔ በስሏል፣ የተቀቀለ ነው። እዛ እንደዚህ እያደረግን ጥብስ እናደርገዋለን ድንቻችንን። በመቀጠል እዚህ ጋር ደግሞ ካሮትን ነው የጨመርኩት። ያው ካሮትን አሁን የጨመርኩት ትንሽ አሳስቼ ስለከተፍኩት ብዙ ሰዓት ስለማይፈልግ ነው። እንደዚህ እየሰራን ጤነኛ ምግብ በቀላሉ ቤታችን ውስጥ መጠቀም እንችላለን። በጣም አሪፍ ነው። ያው ሁላችንም ቀላል ነው መስራቱን፣ ግን አንዳንዴ ምን እንብላ ብለን የሆነ አይዲያ ይጠፋብናል። ለዛ ነው ያሳየኋችሁ እንጂ ማንም መስራት ማይችል ያለ አይመስለኝም። ቀለል ባለ እንደዚሁም ጊዜ በማይፈጅ ሁኔታ እዚህ ጋር ጎመኔ እንደምታዩት ቀድሜ ስላበሰልኩት ብዙ አልከተፍኩትም። ያው ትንሽም ስለሆነ ብዙ ድቅቅ አድርጌ ከከተፍኩት እንትን ስለሚልብኝ ነው። አሁን እንደምትፈልጉ መክተፍ ትችላላችሁ። ይሄው እንደምታዩት ብዙ ሰዓት አይፈልግም፣ ምክንያቱም ቅድሚያ ጎመኑን ስላበሰልኩት። እዛ እንደዚህ አድርገን አሁን ይኸው እንደምታዩት እየበቃው ነው። ድንቻችንን በስሏል። በጣም ነው እንትን የሚለው ሽታው የሚጣፍጥ ነው ይሆናልን። እንደዚህ አድርገን ያላሳየኋችሁ በጎን የገብስ ቂጣ እየጋገርኩ ነው። በጎን ገብስና የበቆሎ ጫርቄ ነው የጋገርኩት። በጣም አሪፍ ነው። ግዴታ እንጀራ መኖር የለበትም። ይሄው እንደምታዩት አሁን በስሎልኛል። ትንሽ ቃሪያ ካናቱ ላይ የሚያቃጥል ቃሪያ አድርጌያለሁ። እናንተ የተመቻችሁን ማድረግ ትችላላችሁ። ይሄው እንደምታዩት በስሎልናል። እንደዚህ አድርጌ እንትን ይላል። ቪዲዮ ከተመቻችሁ ላይክ፣ ሼር እንደዚሁም አዲስ ሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱ። እዚህ ጋር እንደምታዩት የገብስ ቂጣና የበቆሎ ቂጣ ጋግሬያለሁ። በዚህ መመገብ ትችላላችሁ። በጣም ጤነኛ ምግብ ነው። ስለምትከታተሉኝ ከልብ አመሰግናለሁ። መልካም ቀን ይሁንልን። በጣም አሪፍ ምሳ ነው። እንደምታዩት እንዲህ አድርገን ምሳ እራትም መመገብ እንችላለን። ግዴታ እንጀራ መኖር የለበትም። ይኸው እንደምታዩት በጣም አሪፍ ምግብ ነው የሰራሁት። በቀላሉ እንደዚችም 10 ደቂቃ የማይሞላ ነው፣ አልፈጀብኝም። ተጠቀሙት እናንተም እንደዚህ ሰርታችሁ። መልካም ውሎ